መልኩ ያምራል፣ ቁመናው ማራኪ ነው፣ አለባበሱ ዘናጭ ነው፣ ሲታይ ሁለመናው ቆንጆ ነው። ግን አንድም ሴት አትወደው። ለምን ይመስላችሁ? ሴት ልጅ እንድትወድ የሚያደርጉ አሁኑ ልታውቃቸው የሚገቡ 6 ሚስጥሮችን እነግርሃለሁ። አንደኛ፣ ግልጽ ራዕይና ዓላማ ይኑረው። በህይወቱ ወዴት እንደሚሄድ የሚያውቅ፣ ለዓላማው የሚተጋ፣ የሚደርስበትን የሚያውቅ፣ በራስ መተማመን ያለው ወንድ ሴት ልጅ ይማርካል። አሁን ምን እንደምትሰራ፣ ለምን እንደምትሰራ፣ የምትሰራው ስራ ነገ የት እንደሚያደርስ የምታውቅ ከሆነ ሴት ልጅ ትማርካታል። አሁን የሚለፋው ለምን እንደሆነ የማይረዳ፣ ነገ መድረስ የምትፈልግበት ምን ላይ ነው፣ ምንድነው ማሳካት የምትፈልገው ሲባል አላውቅም ጊዜው በራሱ ይውሰደኝ አይነት ሰው ከሆንክ ሴት ልጅ አትወድ። ሁለተኛ፣ በጠራች ቁጥር አለመገኘት፣ ሁልጊዜ ዝግጁ አለመሆን። በጠራች ቁጥር ወደ እሷ ጋር አትሩጥ። ይህ ማለት ዓላማህን እየተውክ ከዓላማ በላይ እሷን አድርጋታል ማለት ነው። ሴት ልጅ ደግሞ ከዓላማው በላይ የሚያደርጋትን ሳይሆን ቅድሚያ ለዓላማው የሚሰጠው እንድትፈልጋል። ሁሉንም ነገር ትተህ እኔ ጋና በአፏ ልትል ትችላለህ። ማንም ሴት ስኬታማን ወንድ እንጂ ስኬቱን ትቶ እሷ ጋር የሚሮጥ ወንድ አትወድ። ከስኬታማ ወንድ ጀርባ ብዙ ሴቶች አሉ። በዓላማ ስትጠመድና የራስ ህይወት ሲኖርህ ያን ጊዜ እሷ ትመጣለች። ሶስተኛ፣ በጥንቃቄ ማዳመጥ። ይህ ማለት የምታወራው ምንም ይሁን ምንም ዝም ብለህ ስማል። አሁን መንገድ ላይ ስመጣ ድመት አየሁ ልትል ትችላለህ። ምን ይሁን ታዲያ? ለአንተ ምን ይሁን ነው፣ ለእሷ ግን ትርጉም አለው። ዝም ብለህ አዳምጥ። ሐሳቧን ሳታቋርጥ ስሜቷን ተረድተህ የምትሰማት ከሆነ አንተ ለዛች ለሴት ሁልጊዜ ማራኪ ነህ። አራተኛ፣ እውነተኛ ማንነት ይኑር። ያልሆንከውን አትሁን። የሆነ አክተርና አይተመጣ የዛን አክተር ባህሪ እሷ ጋር መታታ አተግብረው። እዚህ ጋር ስናገር የሆነ የማደንቀውን ሰውዬ ንግግር አምጥቼ ለእናንተ ብናገር እኔን ከዚህ በፊት ባታቁኝም ትለዩብኛላችሁ። የኔ ባህሪ እንዳልሆነ ያንተም እንደዛ ይለያል። እንኳን 2 ቀን 3 ቀን የሆነ ጊዜ ያክል ድረስ የምታቅል በአንድ ቀን የሌላን ሰው ንግግር የሌላን ሰው ሁኔታ መተዛ የምተገብረው ከሆነ ይለያል። አንተ ራስህ ነው፣ አታስመስ። ራሱን የሚሆን ወንድ ትወዳለች ሴት። በራስ ኮንፊደንስ ነው፣ በራስ የምታመን ሰው ያን ጊዜ ከማንም በላይ ትወዳለች። አምስተኛው፣ ስሜታዊ መረጋጋት። አለመግባባቶች ሲፈጠሩ ጭቅጭቅ ይኖራል፣ ንትርክ ይኖራል፣ የሆነ አተካራ ሊኖር ይችላል። እነዛ ነገሮች ሲፈጠሩ እንዴት ነው የምትፈታው? የተረጋጋ ሰው ነህ ወይንስ ያንን የተፈጠረውን ችግር የምታባበስ አይነት ሰው ነህ? በንዴት ተነሳስተህ ያችን ሰዓት የምታቀጣጥል አይነት ሰው ነህ? ችግሮችን ፈች እንጂ ችግር ፈጣሪ አትሁን። የተረጋጋ ረጋ ብሎ ችግሮችን መፍታት የሚችል አይነት ሰው ከሆን አንተ ጋር መጠለያ ጥላ እንዳላት አድርጋ ታስባለህ። አንተ ጋር የምትመጣው ያቺ ልጅ ቤተሰቦቿ ጋር መጠጊያ አላት፣ መመኪያ አላት። እናትና አባቷ ሌላ መመኪያ ፈልጋ ነው አንተ ጋር የምትመጣው። ስለዚህ አንተ መጠለያዋ ጥላዋ መሆንህን ማወቅ ትፈልጋለች፣ ማረጋገጥ ትፈልጋለች። የተረጋጋ ሰው። ስድስተኛውና የመጨረሻው ጥቃቅን ነገሮችን የሚያስተውል ሰው። የምትቀይረውን የፀጉር ስታይል፣ የለበሰችውን ልብስ፣ የቀየረችውን ጫማ በጥንቃቄ ተመልከትና አድንቅላት። ዛሬ የቀየረችው የፀጉር ስታይል በጣም አምሮብሻል። ይህ ጫማ ቆንጆ ነው፣ ከአንቺ ጋር በጣም ሄዶብሻል። ይህ ማስተዋልህ ውድ ስጦታ ከሚገዛ ሰው ይልቅ ይሄኛው ይበልጣል። ውድ ስጦታ የምትገዛው ስላለ ሊሆን ይችላል። እግረ መንገድን ስላየው ዝም ብዬ ይዤላት ብለህ ሊሆን ይችላል። ያንኛው ግን ትኩረት ለእሷ እየሰጠሃት ለእሷ ቦታ እንዳለ እየነገርካት። ትልቅ ስጦታ ብገዛላት ገንዘብ አለ ስለተረፈ የሆነ ቦታ አገኘው ይዘላት መጣግረማ እሱ አያስደስትም ማለት አይደል። ይህንኛው ግን ከሱ ይበልጣል። የአንድን ሴት ልጅ ልብ ማሸነፍ ማለት ራስን ወደ ላቀ ስብዕና በመለወጥ ማራኪ መሆን ማለት። ከነዚህ ከ6 ነጥቦች ውስጥ በአሁኑ ሰዓት በእናንተ ህይወት እየጎዷችሁ ያሉት የቶቹ ናቸው? ኮመንት ላይ አስቀምጡልኝ። የተወደዳችሁ የስኬት ብርሃን ቤተሰቦች ቪዲዮአችን እንደሚመቻችሁ አልጠራጠርም። ሌላ እንድንሰራላችሁ የምትፈልጉት በዚህ ዙሪያ ስሩልን ብላችሁ የምትሉት ካለ ኮመንት ላይ አስቀምጡ። ይህ ቪዲዮ ከተመቻችሁ ታዲያ ሌሎች ጋር እንዲደርስልን ላይክ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ